We have a big force going toward Iran. I'd rather not see anything happen, but we're watching them very closely. በውቅያኖስ ማዕበል ላይ የሚገሰግሱ ግዙፍ የብረት ምሽጎችና በበረሃው ቃጠሎ ውስጥ ጣታቸውን በቃታ ላይ አሳርፈው ትዕዛዝ የሚጠብቁ ወታደሮች ዛሬ በመካከለኛው ምስራቅ ምድር አዲስና እጅግ ረቂቅ የታሪክ ምዕራፍ እየተከተበ ይገኛል። አየሩ በባሩድ ጭስና በዲፕሎማሲ ሽኩቻዎች ሰፍኗል። በአንድ በኩል የዓለማችንን ግዙፍ የጦር መርከቦች ስብስብ አርማዳ በማለት ወደ ፋርስ ባህረ ሰላጤ የሰደዱት ዶናልድ ትራምፕ፣ በሌላ በኩል ደግሞ ጣታችን በቃታ ላይ ነው የሚል ብርቱ መልእክትን የላኩት የኢራን ጀኔራሎች። ይህ ፍጥጫ ተራ ወታደራዊ ፉክክር አይደለም። ይልቁንም የሰው ልጅ ቀጣይ ዕጣ ፈንታ የሚወሰንበት፣ የኃያላኑ ትዕግስትና ጥበብ የሚፈተንበት ትልቅ የፖለቲካ ቁማር ነው። ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ቻናላችንን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ መሆኑን አይርሱ። ከጥቂት ቀናት በፊት ከስዊዘርላንድ ዳቮስ ተነስተው በፕሬዝዳንታዊ አውሮፕላን ኤርፎርስ ዋን ወደ ዋሽንግተን እያመሩ የነበሩት ዶናልድ ትራምፕ ለጋዜጠኞች የሰጡት መግለጫ የብዙዎችን ትንፋሽ የገታ ሆኗል። አንድ ግዙፍ የጦር መርከቦች ስብስብ ወደዛ አቅጣጫ እያመራ ነው ብሏል። Just in case, we have a big flotilla going in that direction, and we'll see what happens. ዩኤስኤስ አብርሃም ሊንከን የተሰኘችው ታዋቂዋ የአውሮፕላን ተሸካሚ መርከብና ሌሎች በርካታ የሚሳኤል መቃወሚያ ጦር መርከቦች ከእስያ ፓሲፊክ ቀጠና ተነስተው ወደ መካከለኛው ምስራቅ ጉዟቸውን ጀምረዋል። ትራምፕ ይህንን ኃይል አርማዳ ብለው ሲጠሩት አሜሪካ ለማንኛውም አይነት ድንገተኛ ሁኔታ ራሷን ማዘጋጀቷን ለማሳየት ነው። ይሁን እንጂ ፕሬዚዳንቱ አክለውም ምናልባት ላንጠቀምበት እንችላለን፣ ምንም ነገር ባይከሰት እመርጣለሁ በማለት ለዲፕሎማሲያዊ መፍትሄ ያላቸውን ፍላጎትን ፍንጭ ሰጥተዋል። ይህ ወታደራዊ ግንባታ የተጀመረው በሁለቱ ሀገራት መካከል ያለ ግንኙነት ከመቼውም ጊዜ በላይ በሻከረበት በአሁኑ ወቅት ነው። ባለፉት ጥቂት ወራትም በኢራን ከተሞች የተቀሰቀሰውና ከመነሻው የኢኮኖሚ ብሶቱን ያዘለው ህዝባዊ አመፅ በአሰቃቂ የኃይል እርምጃ እንዲገታ መደረጉ የአሜሪካንን ቁጣ ቀስቅሷል። ትራምፕ ኢራን በቁጥጥር ስር የዋለቻቸውን ተቋሚዎች በስቅላት መቅጣቷ እንድታቆም ደጋግሞ ሲያስጠነቅቁ ቆይቷል። እንዲያውም ፕሬዚዳንቱ እንደገለጹት እርሳቸው በሰነዘሩት ብርቱ ዛቻ ምክንያትም ቴህራን 840 የሚሆኑ የስቅላት ቅጣቶችን ለመፈጸም የነበራትን እቅድ ጥቂት ሰዓታት ሲቀሩት መሰረዟን ጠቅሷል። እነዚያን ሰዎች ከሰቀላችሁ እስካሁን ከደረሰባችሁ በላይ የበረታ ጥቃት ይደርስባችኋል የሚለው የትራምፕ ዛቻ የኢራን ባለሥልጣናት ወደ ኋላ እንዲያፈገፍጉ ሲያደርጋቸው አልቀረም። ይህን እርምጃም ፕሬዚዳንቱ ጥሩ ምልክት ነው ሲሉ ጠርተውታል። ይሁን እንጂ በኢራን በኩል ያለው ምላሽ ለሰላም እጅ የመስጠት ምልክት ብቻ አይደለም። የኢራን አብዮታዊ ጋርድ አዛዥ ጀኔራል መሐመድ ፓክፑር የጋርዱን ብሔራዊ ቀን ምክንያት በማድረግ ባስተላለፉት መልእክት ላይም ከገዛ ሕይወታችን በላይ ለምንወደው ለጠቅላዩ አዛዡ አያቶላህ አሊ ኮሜኒ ትዕዛዝ ተገዥ ነን ብለዋል። ፓክፑር አሜሪካንና እስራኤልን ሲያስጠነቅቁም ካለፈው የታሪክ ተሞክሮ ተማሩ፣ ጣታችን በቃታው ላይ ነው በማለትም ቴህራንም ለማንኛውም ጥቃት ዝግጁ መሆኗን በይፋ አረጋግጧል። የጀኔራል ፓክፑር ንግግር የኢራን ወታደራዊ መሪዎች በውስጥ አመፅ ቢቆጠሩም ለውጭ ጠላት ያላቸው አቋም ግን ያላላ መሆኑን የሚያሳይ ነው። ሌላው ከፍተኛ ወታደራዊ መኮንን ጀኔራል አሊ አብዱላሂ አሊ አባዲ አሜሪካ ጥቃት ከሰነዘረች ሁሉም የአሜሪካ ጥቅሞችና የጦር ሰፈሮች ህጋዊ ኢላማዎቻችን ይሆናሉ ማለት ዛቻቸውን አክለዋል። በሚያልቅ የውቅያኖስ ሞገድ ላይ የሚንሳፈፉ ግዙፍ የብረት ተራሮች ከውሃ ጥልቀት ስር አድብተው ትዕዛዝ የሚጠብቁ የዝምታ ገዳዮችና የሰማይን ድባብ የሚቀዱ ተዋጊ ጀቶች ይህ ተራ የጦር መርከቦች ስብስብ አይደለም። ይህ በሰው ልጅ ታሪክ ታይቶ የማይታወቅ በረቂቅ ስሌት የተገነባና በአንዲት የትዕዛዝ ቃል መላውን ዓለም ሊያናውጥ የሚችል የኃይል መግለጫ ነው። አሜሪካ አርማዳ ብላ የምትጠራው ይህ ወታደራዊ መዋቅር ዛሬ በዓለማችን እጅግ ስልታዊ በሆኑ የውሃ መስመሮች ላይ ጥላውን ጥሏል። ይህ የብረት ግርማ ሞገስ እንዴት ተገነባ? ከጀርባው ያለው የስትራቴጂክ ምስጢርስ ምንድን ነው? ዛሬ በውቅያኖሶች ላይ የሚገሰግሰውን ይህን ግዙፍ የጥላቻና የጥበቃ ግንብ በዝርዝር እንፈትሸዋለን። አንድ የአሜሪካ የባህር ኃይል አርማዳ ወይም ስትራይክ ግሩፕ ሲባል ብዙዎች ዝም ብሎ በባህር ላይ የሚንቀሳቀሱ መርከቦች ይመስላቸዋል። እውነታው ግን ከዚህ እጅግ የራቀ ነው። ይህ መዋቅር ልክ እንደ ሰው አካል ነው። እያንዳንዱ ክፍል የራሱ የሆነ ወሳኝ ተግባር አለው። የዚህ ግዙፍ አካል አንጎል እንዲሁም ማዕከል የአውሮፕላን ተሸካሚ መርከቦች ኤርክራፍት ካሪየርስ ናቸው። እነዚህ መርከቦች በራሳቸው ብቻቸውን የሚንቀሳቀሱ አይደሉም።
ይልቁንም በመቶዎች የሚቆጠሩ ተዋጊ ጀቶችን፣ የስለላ አውሮፕላኖችንና የነፍስ አድን ሄሊኮፕተሮችን የታቀፉ ተንሳፋፊ ከተሞች ናቸው። አንዲት የአውሮፕላን ተሸካሚ መርከብ በባህር ላይ በቆመችበት ቅጽበት አሜሪካ በዚያ አካባቢ ሙሉ የአየር ኃይል ካምፕ እንዳላት ይቆጠራል። ነገር ግን ይህ አንጎል ያለ ጠባቂ አይቆምም። አርማዳው በውስጡ የሚመሩ ሚሳይሎችን የታጠቁ አጥፊ መርከቦችን ወይም ጋይደድ ሚሳይል ዲስትሮየርስ እንዲሁም ክሩዘሮችን ይይዛል። እነዚህ መርከቦች የአርማዳው ጋሻና ጦር ናቸው። ከጠላት ከሚሰነዘሩ የአየር ላይ ጥቃቶችን፣ ሚሳይሎችንና የባህር ላይ ድንገተኛ ግስጋሴዎችን ለመመከት ሌት ተቀን ነቅተው የሚጠብቁ የራዳርና የጥቃት ማዕከላት ናቸው። ይበልጥ የሚያስደንቀው ደግሞ በውሃ ጥልቀት ስር ተሸሽገው የሚጓዙት የባህር ውስጥ ሰርጓጅ መርከቦች ወይም ሰብማሪንስ ናቸው። እነዚህ የዝምታ ገዳዮች አርማዳው በማያየው የውሃ ክፍል ስር አድብተው ማንኛውንም የባህር ውስጥ ስጋት ለማጥፋትና ድንገተኛ ጥቃቶችን ለመሰንዘር የተዘጋጁ ናቸው። ይህ ሁሉ ጥምረት አሜሪካንን ወይም ከገዛ ዳርቻቸው በሺዎች የሚቆጠሩ ማይሎችን ርቃ በማንኛውም የዓለም ጥግ ኃይሏን ለማሳገት የምትችል ብቸኛ ሀገር አድርጓታል። የዚህ ኃይል መነሻ ታሪክ ግን ዛሬ ከምናየው እጅግ የተለየ ነበር። የአሜሪካ ባህር ኃይል የተወለደው በአሜሪካ አብዮታዊ ጦርነት ወቅት ጥቂት ትናንሽ መርከቦችን በማሳጠቅ የንግድ መስመሮችን ለመጠበቅ ነበር። በዚያን ጊዜ አርማዳ ማለት ጥቂት የእንጨት መርከቦች ስብስብ ነበር። ይሁን እንጂ ባለፉት 200 ዓመታት ውስጥ ይህ ተቋም የቴክኖሎጂና የኃይል ተምሳሌት ወደ መሆን ተሸጋግሯል። ዛሬ አንድ አርማዳ ወደ መካከለኛው ምስራቅ አሊያም ወደ ደቡብ ቻይና ባህር ጉዞ ጀመረ ሲባል ዓለም አቀፍ የኢኮኖሚ ገበያዎች ይርገበገባሉ። ታላላቅ አገራትም የጦር መሪዎቻቸውን በአስቸኳይ ይሰበስባሉ። በቅርብ ጊዜ የታየው የዩኤስኤስ አብርሃም ሊንከን እንቅስቃሴ ለዚህ ትልቅ ማረጋገጫ ነው። ውጥረቱ በበረታበት በዚያ ወሳኝ ወቅትም ይቺ ግዙፍ መርከብ ከሚሳኤል አጥፊዎቿና ከሎጂስቲክስ ደጋፊዎቿ ጋር ወደ ፋርስ ባሕረ ሰላጤ ስትመላለስ መልእክቱ ግልጽ ነበር፤ መከላከልና ማስጠንቀቅ። አርማዳዎች ለአሜሪካ ሁለት ትልልቅ ግቦች አሏቸው። የመጀመሪያው ዲተረንስ ወይም ጠላት ጥቃት ከመሰንዘሩ በፊት ኃይልን በማሳየት ማስፈራራት ነው። አንድ ሀገር በደጃፏ ላይ እንዲህ ያለውን የብረት ናዳ ስትመለከት ጦርነት ከመጀመሯ በፊት 100 ጊዜ እንድታስብ ያደርጋታል። ሁለተኛው ደግሞ ፓወር ፕሮጀክሽን ነው። ይህ ማለት አሜሪካ ጥቅሞቿ በተነኩበት በማንኛውም ቦታ በአጭር ሰዓታት ውስጥ ወታደራዊ ምላሽ ለመስጠት ያላትን ዝግጁነት ማሳየት ነው። አርማዳው ከወታደራዊ ግቡ ባሻገር የዲፕሎማሲ መሳሪያም ነው። አሜሪካ ከኔቶ አጋሮቿ ወይም እንደ ስፔን ካሉ ሀገራት ጋር በጋራ የምታደርጋቸው ወታደራዊ ልምምዶች የዓለምን የንግድ መስመሮች ደህንነት ለመጠበቅና የወዳጅነትን ጥንካሬ ለማሳየት የሚከናወኑ ናቸው። እነዚህ መርከቦች የባህር ላይ ህገወጥ ተግባራትን ለመቆጣጠር፣ የስለላ መረጃዎችን ለመሰብሰብና የዓለምን የኢኮኖሚ ቧንቧዎች ክፍት አድርጎ ለማቆየት የሚሰሩ የውቅያኖስ ዘቦች ናቸው። በቴክኖሎጂ የረቀቁት እነዚህ መርከቦች ከሳተላይት ጋር በተገናኘ የመረጃ ልውውጥ አማካኝነት እያንዳንዱን የባህር እንቅስቃሴ በንቃት ይከታተላሉ። በአጠቃላይ የአሜሪካ ባህር ኃይል አርማዳዎች የላቀ ቅንጅት፣ የቴክኖሎጂ ልዕልናና የስትራቴጂክ ተንቀሳቃሽነት ውጤቶች ናቸው። ይህ ኃይል አሜሪካ በዓለም ውቅያኖሶች ላይ ያላትን የበላይነት ለማስጠበቅና የዓለምን ጂኦፖለቲካ አቅጣጫ ለመቆጣጠር የምትጠቀምበት ዋነኛ ክንፏ ነው። የብረትና የጥበብ ስብስብ የሆነው ይህ አርማዳ ዛሬም እንደ ትላንቱ በውቅያኖሶች ላይ ጥላውን እንደዘረጋ ይገኛል። የታሪክ መዘጉር ሲሽከረከር እነዚህ መርከቦች የሰላም ዋስትና ወይንስ የጦርነት መባቻ ይሆናሉ የሚለው ጥያቄ ግን ዛሬም በዓለም መሪዎች ጠረጴዛ ላይ እንደቆየ ነው። የአንድ አርማዳ እውነተኛ ጉልበት የሚለካው በብረቱ ጥንካሬ ብቻ ሳይሆን እያንዳንዱ መርከብ ከሌላኛው ጋር ባለው ጥብቅ ቁርኝት ነው። ድጋፍ ሰጪ መርከቦች ነዳጅና ስንቅ ሲያቀርቡ፣ የትእዛዝ ማዕከላቱ ደግሞ በሚሊዮን የሚቆጠሩ መረጃዎችን በአንድ ሰከንድ ውስጥ በመተንተን ውሳኔ ያስተላልፋሉ። ይህ ውስብስብ ሂደት አሜሪካን በባህር ላይ የማይደፈር ኃይል አድርጓታል። ዓለም የቱንም የኃይል ብትለዋወጥ ውቅያኖሶች የኃይል መለኪያ መሆናቸው አልቀርም። እናም እነዚህ አርማዳዎች በባህር ሞገድ ላይ እስከቀጠሉ ድረስ የዓለም ፖለቲካ ሚዛን በእነዚህ የብረት ግዙፎች እጅ መቆየቱ አይቀሬ ነው። በዚህ ሁሉ ወታደራዊ ሰጣ ገባ ውስጥ ግን አንድ ትልቅና እጅግ አሳሳቢ ጉዳይ አለ። የኒውክሌር ፕሮግራም። ባለፈው ሰኔ ወር አሜሪካ በኢራን የኒውክሌር ተቋማት ላይ የሰነዘረችው ጥቃት ፕሮግራሙን ለተወሰነ ጊዜ አቀዝቅዞት ነበር። ነገር ግን ቴህራን ፕሮግራሟን ዳግም ለመጀመር ሙከራ ያደረገች እንደሆነ መረጃዎች ይጠቁማሉ። እንደ ዓለም አቀፉ የኒውክሌር ኃይል ኤጀንሲ ዘገባ ከሆነ ኢራን 440 ኪሎ ግራም የሚጠጋና እስከ 60 በመቶ የነጠረ ዩራኒየም በእጇ ይገኛል። ይህ ቁሳቁስ በትክክል ከነጠረ ቢያንስ ለ10 የኒውክሌር ቦምቦች እንደሚበቃ ይገመታል። ትራምፕ ለዚህ ጉዳይ የሰጡት ምላሽ ቀጥተኛ ነበር። ዳግም ለመጀመር ከሞከሩ ሌላ ቦታ ቢሄዱም እንኳ እዚያው እናገኛቸዋለን፣ በቀላሉም እንመታቸዋለን። በኢራን ጎዳናዎች ላይ የፈሰሰው ደም ግን አሁንም የታሪክ ጠባሳ ሆኖ ቀጥሏል። በታህሳስ ወር በቴህራን ግራንድ ባዛር የጀመረው ተቃውሞ ዛሬ ወደ ለየለት እልቂት ተቀይሯል።
ምንም እንኳን ባለፈው ሳምንት ተቃውሞ እንደቀዘቀዘ ቢነገርም የሟቾች ቁጥር ግን አሁንም አከራካሪ ነው። በአሜሪካ የሚገኙ የሰብአዊ መብት ተሟጋች ድርጅት ራና ከ4500 በላይ ሰዎች መገደላቸውን ሲያረጋግጥ፣ ኢራን ባለሥልጣናት ደግሞ የሟቾች ቁጥር 5000 መሻገሩን አምኗል። ትራምፕ ስለ ሟቾች ቁጥር ሲጠየቁም ማንም በትክክል አያውቅም፣ ነገር ግን ምንም ቢሆን ቁጥሩ እጅግ ከፍተኛ ነው በማለት የችግሩን ስፋት ገልጿል። በዚህ ሁሉ ጥረት መሃል ግን የዲፕሎማሲ ጭላንጭል አልጠፋም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በዎል ስትሪት ጆርናል ላይ ባሰፈሩት ጽሑፍ ሀገራቸው ለእውነተኛና ጥልቅ ድርድር ሁሌም ዝግጁ መሆኗን ገልጿል። ይህ የሚያሳየው ቴህራን በአንድ በኩል ወታደራዊ ጥንካሬውን እያሳየች፣ በሌላ በኩል ደግሞ ከማዕቀብና ከጦርነት የምታበልጥበትን መንገድ እየፈለገች መሆኑን ነው። ትራምፕም በዳቮስ ሲናገሩ ኢራን መነጋገር ትፈልጋለች፣ እኛም እንነጋገራለን ማለታቸው ምናልባትም ሁለቱ ሀገራት ከለየለት ጦርነት ይልቅ ወደ ድርድር ጠረጴዛ ሊመለሱ እንደሚችሉ ተስፋን ሰጥቷል። አሁን ያለው ሁኔታ ግን እጅግ ስሱ ነው። የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ እየጠጉ ነው። የኢራን ሚሳኤሎች ደግሞ ወደ አሜሪካ የጦር ሰፈሮች አቅጣጫቸውን አስተካክለዋል። እያንዳንዱ ቃል፣ እያንዳንዱ ወታደራዊ እንቅስቃሴና እያንዳንዱ የዲፕሎማሲ ሙከራ ሚዛኑን ሊያስተካክል ወይም ሊያዛባ ይችላል። የፐርሺያ አንበሳና የአሜሪካው ንስር ፊት ለፊት ተፋጠዋል። በቀጣይ የሚጠበቁት ሳምንታትም የሰው ልጅ ታሪክን አቅጣጫ የሚቀይሩ ወሳኝ ክስተቶችን ሊይዙ ይችላሉ። ሰላም ይመጣ ይሆን ወይንስ የጦርነት ነበልባል? ይህ ጥያቄ ዛሬም በመላው ዓለም አየር ላይ ያንዣበብ ይገኛል። በውቅያኖስ ማዕበል ላይ የተንጣለለው ይህ ግዙፍ ወታደራዊ ግንባታ ለዓለም ሰላም ዋስትና ይሆን ወይንስ ለታላቅ ፍንዳታ መነሻ የሚለው ጥያቄም ዛሬ የሁላችንንም ሕሊና እየፈተነ ነው። የአገራኑ ፍጥጫ ከቃላት ዛቻ አልፎ በተግባር ወደ ተሰለፉ የብረት ምሽጎች በተቀየረበት በዚህ ወቅትም በቀጣይ የሚጠበቁት ክስተቶች የሰው ልጅን ታሪክ ወደማይመለስበት አቅጣጫ ሊወስዱት ይችላሉ። የአሜሪካ ባህር ኃይል አርማዳዎች በፋርስ ባህረ ሰላጤና በስትራቴጂካዊ የውሃ መስመሮች ላይ መታየታቸው በቀጣይ ለሚከሰቱ 3 አበይት ኩነቶች መንገድ ጠራጊ ናቸው። የመጀመሪያውና ትልቁ ስጋትም የስህተት ስሌት ሚስካልኩሌሽን የሚባለው አደጋ ነው። በባህር ላይ እንዲህ ያሉ ግዙፍ የጦር መርከቦችና ተዋጊ ጀቶች በቅርብ ርቀት በሚተላለፉበት ወቅትም በአንዲት አነስተኛ መርከብ አብራሪ ወይም በአንድ የራዳር ስህተት ምክንያት የማይቀለበስ ጦርነትን ሊቀሰቀስ ይችላል። ኢራን ቀደም ሲልም በባህር ዳርቻዎቿ ላይ የምታደርገው የፈጣን ጀልባዎች እንቅስቃሴና የአሜሪካ አርማዳዎች ያላቸው የጥንካሬ መለኪያ በቀጣይ በማንኛውም ሰከንድ ወደ ለየለት ወታደራዊ ግጭት ሊያመራ የሚችል ቀጭን መንገድ ላይ ቆሟል። ይህ ሳይታሰብ የሚለኮስ እሳት መላውን መካከለኛው ምስራቅ ብቻ ሳይሆን የዓለምን ሀያላን ሀገራት ወደ ጦርነቱ ማጥለቁ አይቀሬ ነው። ሁለተኛውና የዓለምን ኢኮኖሚ በእጅጉ የሚፈታተነው ጉዳይ የንግድ መስመሮች መታነቅ ነው። አርማዳው በአካባቢው መኖሩ ለአንዳንዶች ደህንነት ቢሆንም ለሌሎች ግን እንደ ከበባ ተቆጥሯል። ኢራን በምላሹ የሆርሙዝ ወሽመጥን ለመዝጋት አሊያም የባህር ላይ ፈንጂዎችን ለመበተን ብትሞክር ዓለም አቀፍ የነዳጅ ዋጋ ቁጥጥር ሊደረግበት የሚችል ደረጃ ላይ የሚደርስ ይሆናል። ይህ ደግሞ በምዕራቢያን ሀገራት ውስጥ የፖለቲካ አለመረጋጋትና የኑሮ ውድነትን በማስከተል ትኩረታቸው ከጦርነት ይልቅ ወደ ውስጥ እንዲመለስ ሊያስገድዳቸው ይችላል። ዶናልድ ትራምፕ ይህንን የኢኮኖሚ ጫና እንደ መደራደሪያ ካርድ ሊጠቀሙበት ቢሞክሩም ውጤቱ ግን የዓለምን የንግድ ስርዓት ከመሰረቱ ሊያናጋው ይችላል። ሶስተኛውና ለወደፊት ጦርነቶች አዲስ መልክ የሚሰጠው ስጋት የኢተመጣጣኝ ውጊያ እድገት ነው። አሜሪካ በሚሊዮን የሚቆጠር ዶላር የፈሰሰባቸውን ግዙፍ አርማዳዎችን ስታሰለፍ፣ ኢራንና አጋሮቿ ደግሞ በርካሽ ዋጋ በሚመረቱ የድሮን መንጋዎችና በባህር ውስጥ ፈንጂዎች አጸፋ ለመስጠት መዘጋጀታቸው ይታወቃል። ይህ ዳዊትና ጎልያድ የሚመስለው ፍልሚያ በቀጣይ የባህር ኃይልን የበላይነት ጥያቄ ውስጥ የሚከት ነው። አንድ ርካሽ ድሮን በሚሊዮን የሚቆጠሩ ዶላር የሚወጣን ዘመናዊ መርከብ ካቆሰለ የዓለም ወታደራዊ ስሌት ሙሉ በሙሉ ይቀየራል። በማጠቃለያው በቀጣይ የሚጠበቀው ዲፕሎማሲ በብረት ክንድ የታጀበ ነው። ዶናልድ ትራምፕ አርማዳውን እንደ የመጨረሻ ማስጠንቀቂያ የጠቀሙበት ቢሆንም የኢራን ወታደራዊ መሪዎች ደግሞ ጣታችን በቃታ ላይ ነው በማለት ምላሽ ሰጥተዋል። ይህ የጽናትና የኃይል ፉክክር ወዴት እንደሚያመራ የሚወስነው በሁለቱ ወገኖች በኩል የሚታየው የትዕግስት መጠን ነው። ሰላም የሚመጣው መርከቦቹ ወደ ኋላ ሲመለሱ ነው ወይንስ አንዱ የሌላውን የበላይነት ሲቀበል? ይህ ጥያቄ የዓለምን የፖለቲካ መድረክ እንደወጠረ ይቀጥላል። የሰው ልጅ ታሪክ በአሁኑ ወቅት በአንዲት ቀጭን መስመር ላይ ይገኛል። በአንድ በኩል ለዘመናት የተገነባው ወታደራዊ ግርማ፣ በሌላ በኩል ደግሞ በማንኛውም ሰዓት ሊፈነዳ የሚችል ከፍተኛ ቁጣ። በቀጣይ የሚመጡት ሳምንታትም በውቅያኖስ ላይ የሚገሰግሱት እነዚህ የብረት ምሽጎች የሰላም መልእክተኞች ወይንስ የታላቅ ጥፋት አብሳሪዎች መሆናቸውን ለዓለም የሚያረጋግጡ ይሆናሉ። እስከዚያው ግን የውቅያኖሱ ንፋስ የጦርነትን ሽታ እያመጣ ዓለም በከፍተኛ ጥንቃቄ ትጠባበቃለች። ዲፕሎማሲ በቃላትና በብረት መካከል ያለ ቀጭን ክር ሆኗል። ዶናልድ ትራምፕም አርማዳቸውን ሲልኩ፣ ቴህራን ደግሞ ቃታዋን ስስብ፣ በመካከላቸው ያለው የሰላም ዕድል በሴኮንዶች ልዩነት ሊጠፋ ይችላል። ይሁን እንጂ ሁለቱም ወገኖች መነጋገር እንፈልጋለን ማለታቸው ምናልባትም ከጥፋት ይልቅ ግንባታን፣ ከሞት ይልቅ ሕይወትን የሚመርጡበት ብልሃት ይኖራቸው ይሆናል። የታሪክ መዝገብ ነገ የሚመዘግበው ዛሬ በሚደረጉት ውሳኔዎች ላይ ተመስርቶ ነው።
ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰቡን አይርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።